ሰላም ሰላም ውድ የፍቅር ታሪክ ወዳጆች እንኳን ወደ ሰርክ ቲዩብ በደህና መጡ። እዚህ ቦታ ልብ የሚነኩ የማይረሱ የፍቅርና የህይወት ታሪኮችን እናቀርባለን። ዛሬም እንደተለመደው ያላለቀ ፍቅር ክፍል 4ን ይዘንላችሁ መጥተናል። ቪዲዮውን ከወደዱት ላይክ በማድረግና ቻናላችንን ሰብስክራይብ በማድረግ ከኛ ጋር ይቆዩ። እነ ሀጂ ቤት ስንደርስ ሁሉም ከእንቅልፋቸው ተነስተዋል። ቤቱ ተሰነዳድቷል። በልቤ ሌሊቱን አይተኙም እንዴ አልኩኝ። ማታ አምሪያና ወይዘሮ ሌላ አብረው ሊመጡ ሲሉ ሀጂ እኛም በቃለን ብለው እንደመለሷቸው ትዝ አለኝ። ሀጂ መንገድ ላይ ሆነው ደውለውም ስለነበር ይመስለኛል። ገና እንደገባን አምሪያ ወጣ ምንጣፍ ላይ የሚያምር ላስቲክ አነጠፈች። ሚኪ ባይኑ ምንድነው ብሎ ጠየቀኝ። ያው ምግብ ሲቀርብ ይገባዋል ብዬ ዝም አልኩትኝ። ወዲያውኑ አምሪያና ወይዘሮ ሌላ ምግቡን አቀራረቡና መብላት ጀመርን። ወይዘሮ ሌላ ስለ እናቴ ጠየቁኝ። ሀጂም ሁሉም ነገር በዝርዝር አስረዷቸው። የአምሪያ ፊት ላይ ሀዘን ድባብ ይታይበታል። ምግቡን በልተን ከጨረስን በኋላ እኔና ሚኪ እኛ ቤት ገብተን አረፍ ለማለት ሄድን። ወገብ ለማሳረፍ ያክል ነው እንጂ በወጉም እንቅልፍ አልወሰደኝም ነበረ። ትንሽ ካንገላታይም በኋላ ግን እንቅልፍ ይዞኝ እብስ አለ። ከእንቅልፌ ስነጋ ሚኪያስ አጠገቤ የለም። ከአጠገቤ ስልኬ ተቀምጧል። አነሳውና ሰዓቱን ተመለከትኩት። 6 ሰዓት ሆኗል። ደንግጬ ከአልጋው ላይ ተስፈንጥሬ ተነሳሁኝ። በአልጋው ጫፍ ላይ ወረቀት ተቀምጦ አንስቼ አነበብኩትኝ። የሚኪ ጽሑፍ ነው። ሀቢብ አረፍ ብለህና እኔና ሀጂ እዛው ስለሄድን አትጨነቅ ይላል። ወዲያውኑ ተነስቼ ተጣጣብኩና ወደ ሆስፒታል ለመሄድ ከቤት ወጣሁኝ። ወዲያውኑ ፌቨን ደወለች። ኩና አነሳውኝና ወዬ ፌቡዬ አልኳትኝ። ፌቡ እያለቀሰች ሀቢቤ በጌታ የት ሆስፒታል ነው ያላችሁት? ጓደኛ ሊነግረኝ አልፈለገም። ፕሊስ መረጋጋት አልቻልኩም ልምጣና ላያቸው አለችኝ። ለቅሶ ልብ ይነካል። ልነግራት አሰብኩኝና ሀጂራ መቶ መኖራቸውን ሳስብ መምጣቱ አግባብ እንደሌለው ተሰማኝ። ፌቡ አንቺ መምጣትሽ ለኔ ጥሩ አይደለም። ባይሆን ሰዓት ካገኘኝ ወጥቻ አገኝሻለሁ አልኳትኝ። ምንም መምጣት ብፈልግም ለኔ ጥሩ አይደለም ስላልኳትኝ ተስማማች። ሆስፒታል ስደርስ ሀጂና ሚኪ እማዬ የተኛችበት ክፍል ውስጥ ተቀምጧል። እማዬ ነቅታለች። የሆነ ነገር ተሳካክቶላታል። መናገር ምናምን ግን አልጀመረችም። ሰዓት የማላቀው ስሜት ውርር አደረገኝ። ወዲያውኑ ግንባሯን ሄጄ ሳምኳትኝ። ከነ ሚኪ ጋርም አብሬ ተቀመጥኩ። ወዲያውኑ ሀጂ ፈገግ ብሎ ዶክተሯ ነገ ይወጣሉ ብላለች አሉኝ። በጣም ደስ አለኝ። እማዬ እንደዚህ ባጭር ጊዜ ከሆስፒታል ትወጣለች ብዬ አልገመትኩም ነበር። እና ውጤት ነገሯችሁ አልኩኝ የሚሉትን በጉጉት ለመስማት። ሚኪ ወዲያውኑ ፈጠን ብሎ አዎ ነግረውናል፣ ደህና ናት፣ ከተሻላት በደንብ ነገ ትወጣለች ብሎናል አለኝ። ከሰዓት በኋላ አብነትና ከሪም ወደ ሆስፒታል መጡ። ስገምት ሚኪ ነግሯቸው ነው የሚሆነው። አብነት እያቀፈኝ አብሽር ሀቢባችን ይሻላችኋል እሺ አለኝ። ከሪሜ አይኔን ማየት እየከበደው ሰላም አለኝ። እናቴን አይተዋት ካለችበት ክፍል እየወጣን አብነት እና ሀቢብ ቆይ መላክ የት አምጥተህ ነው እዚህ ሆስፒታል ያስተኛቸው አለኝ። ሚኪ ጸጉሩን እየጠቀለለ ባክህ አንድ መላክ የሆኑ ሰውዬ ናቸው የተሯሯጡት። አሁን ስራ ቦታቸው ላይ አንዳንድ ነገር ለማስተካከል ሄደው ነው አለ። አይኔን እያየ በእውነት ጥሩ ሰው ናቸው እግዚአብሔር ይጠብቃቸው አለ። ግን ማን ናቸው አለኝ። ከሪሜ ዝም በማለቱ ገርሞኛል። የአምሪያ ፋዘር ናቸው የኛ ጎረቤት አልኩትኝ። ሚኪ ከሪምን እያየው አንተ ደግሞ ምን አባህ ያስቆዝምሃል አለው። ከሪሜ ፈገግ በማለት ኧረ አልቆዘምኩኝም አለ። የሆነ ጭንቀታም ነገር ነው። በኔ ቦታ ቢሆን ምን ሊሆን እንደሚችል አሰብኩትኝ። ወዲያውኑ አብነት ከኪሱ 100 ብሮችን አወጥቶ እየሰጠኝ ያው ሀቢብ ሰውየውን ብዙ ብር ከምናስወጣቸው ልጅቷ የላከችውን 8000 ብር እናግዛቸው አለኝ። ወዲያውኑ ምን ብሎ ልጅቷን ብር እንዳስላካት ትዝ ብሎኝ እየበሸኩኝ ስማ አንተ ጀዝባ ሟርት ነው እናቴ ላይ ያመጣህብኝ። ቀዶ ሕክምና ብለህ ተቀበልካት። ይኸው እናቴ ቀዶ ሕክምና ተሰራች አልኩትኝ። አብነት እንደመለማመጥ እያደረገው ሀቢብ ታውቃለህ እኔ ጋር ከሆነ ለረባውም ነገር ነው ብሩንም ማባከነው። ስለዚህ ቢያንስ ልጅቷ እንኳን ትዝደቅበት አለኝ።
ሚኪ ብሩን እየተቀበለ ዝም በለው ባክህ አለና ወደኔ እየዞረ ሰውየው አባት መሰለህ እንዴ? ቢያንስ ይችን ብር ሰተን ልናግዛቸው ይገባል አለ። በእርግጥ ሚልኪ ልክ ነው። ሀጂ ብዙ ብር አውጥተዋል። ወዲያውኑ ከሪሜ በነገራችን ላይ ፋይናል ሮብ ይጀመራል፣ ማስታወቂያ ተለጥፏል አለ። ዛሬ ቀኑ ምንድነው አልኩኝ ወደ ከሪም እየዞርኩኝ። ከሪሜ ዛሬ ሰኞ ነው፣ ፈተናው ነገ ከነገ ወዲያ ነው አለ። ሚኪ ባክህ ፈተናው እንደሆነ አይቀናንም፣ ስለዚህ ከሪም ቸክላ አጥና፣ ከቀለሞቹ ጋር አንድ ላይ አዋስተን እንሰራለን አለ። ትንሽ እንደቆየ አምሪያና ወይዘሮ ሌላ መጡ። አምሪያ በእጇ ዘንቢል ይዛለች። አጠገባችን ሲደርሱ ወይዘሮ ሌላ ፈገግ ብለው ሀቢብ ሽኩሪያ የት ነች እንዴት ነች አሉኝ። ፈገግ ብዬ ወደ ውስጥ ይዣቸው ገባሁኝ። አምሪያ ዘንቢሉን ለሚኪ ሰጠችው። ወይዘሮ ሌላ ቁጭ ብለው ትንሽ ካወሩ በኋላ ከመቀመጫቸው እየተነሱ ምሳችሁን አምጥቼላችኋለሁ ብሉ አሉኝ። አደራ በደንብ ብሉ፣ ወደ ማታ ብቅ እላለሁ አሉ። ወዲያውኑ አምሪን እያየው አምሪ ግን ወደ ማታ መምጣታችን ነበረ፣ ትምህርት ለምን ቀረሽ አልኳት። አምሪ እየሳቀች ረሳው እንዴ ኢንትራንስ እኮ ተፈታኝ ነበርኩኝ፣ 12ኛ ክፍል እኮ ጨርሰናል አለችኝ። ወዲያው ሶደሬ ፈተና ጨርሳ ዘና ልትል እንደተገናኘን ትዝ አለኝ። እንዴ ለካ ብዬ ልቀጥል ስል አምሪ አቋርጣ ለካ 12ኛ ክፍል ነሽ ልትለኝ ነው አለችኝ። እኔ ሶደሬ ተገናኝተን ነበር ልል ነበረ። እንዴት እንዳወቀች እንጃ፣ ደግሞ ለማንም እንዳትናገር ብላ አስጠንቀኝም ነበረ። ወዲያውኑ አምሪና ወይዘሮ ሌላ ተነስተው ወጡ። እነሱ እንደሄዱ ሚኪ ምግቡን አዘጋጀና ለአራት አጣደፍ ነው። ወደ አመሻሹ ላይ ወደ 11 ሰዓት ላይ ፌቢ ደወለችልኝ። ስልኩን አንስቼ ሆስፒታሉ የት እንደሆነ ነገርኳትኝ። ስትደርስ ምልክት አደረገችልኝና ወጥቻ አገኘኋት። ትምህርት ቤት በቀጥታ ነበር የመጣችው። ዩኒፎርም እንደለበሰች ናት። ገና አጠገቧ ስደርስ የኔ ጌታ ብላ ተጠመጠመችብኝ። የሸሚዜን ኮሌት ተይዛ ሀቢቤ አሁን ማማ እንዴት ናቸው አለችኝ። ደህና ናት፣ ማታ ኦፕራሲዮን ተደርጋ ነበረ፣ አሁን እንደ መንቃት እያለች ነው አልኳት። ፈገግ ለማለት እየሞከረች ከቦርሷ ውስጥ 1000 ብር እያወጣች ይኸው ሀቢቤ ለአንዳንድ ነገር ይሆናችኋል፣ ብራዘር ለአንዳንድ ነገር ይሆንሽ ብሎ ከውጭ ላከልኝ ነው አለችኝ። ፈገግ ብዬ ስለ ሀጅራ መቶ ተረኩላት። ገንዘብ ለጊዜው ስለማያስፈልገኝ እንደማልቀበላት ነገርኳትኝ። ሲያስፈልገኝ ግን ልቀበላት ቃል አስገባችኝ። ሌላ ጊዜ ቢሆን እንዴት ሰፍ ብዬ ብሩን እንደምቀበላት አስቤ ገረመኝ። አይ ሀዘን ትንሽ ስርዓት ያስይዛል ካልኩ ለራሴ። ማታውኑ ሀጅራ መጡ። ትናንትና ማታ ስላልተኙ ዛሬ ቤት ሄደው እንዲተኙ አስገድድኳቸው። አብነትና እኔ እዛው አደርን። ሚኪና ከሪም ወደ ቤት ሄዱ። ትናንት ያሻትን ለማድረግ ስትደሰት የነበረችው ነፍሳችን የሀዘን ተሸማቃ አደረች። በህይወት ውስጥ ምን አይነት መደነቃቀፍ ባይኖር ኖሮ የሰው ልጅ አምላክ መሆኑን የሚጠራጠር ይመስለኛል። አንድ ቀን እንደዚህ ይጨነቃለሁ ብዬ ገምቼ አላቅም ነበረ። እናቴ ሁሉንም ቀዳዳዎችን ሸፍና አንደላቃይ ነበር። ዛሬ ግን እናቴ መተማመኛ እንደማትሆነኝ ሊያሳየኝ ሲፈልግ ንቋ እናቴን ድንዝዝ አድርጎ አጋላይ አጋድሟታል። አሁን የእናቴ ውጪ ዞር ብዬ አይቼ የማላቀውን ጌታ እየተማጸንኩኝ ነው። ችግር ሲጨመድር ትናንት ዞር ብሎ ያላየውን አምላክ ከመማጸን በቀር ምን አማራጭ አለ? ምንም የለም። ማክሰኞ ጠዋት እማዬ ከተኛችበት ሆስፒታል አልጋ ላይ እንደተዘረጋች ክፍል ውስጥ ካለው ኦክሲጅን ሳጥን ጎን ተቀምጬ ያየኋት እማዬ ፊቷ ሙሉ ለሙሉ ወደ ቢጫነት ተቀይሯል። ፈጣሪ ግን ምን ነው አለ። ያላባት መከራ ያሳደገችኝን እናቴን ለምን ይወሉ ስቃይ አልኩኝ። ለነገሩ እኔም ጉልበተኛ ነኝ ይበለኝ፣ የኔ ዕጣ ነው እማዬ ላይ የመጣው አልኩኝ። አብነት እንቅልፉን እየተነሳ ባጎረንነ ነው ድምጹ። ስማ ቁርስ ያመጡልንም እንዴ አለ። ማታ አብረን ያደርነው እኔና አብነት ነበርን። ቀና ብዬ እየተመለከትኩት አንተ ቁርስ መብላትን ያስታወስክ እነሱ የሚረሱት ይመስልሃል አልኩትኝ። አብነት ሳቁን ለቀቀና ኧረ እባክህ ፈጣሪ እኔን ያክል ብታምነው ወርቅ ከሰማይ ያዘንብል ነበር አለኝ። ውስጤ ባለው ብሶት ላይ ሌላ ብሶት ጨመረልኝ። ባክህ እሱ መከራ ብቻ ነው የሚያውቀው አልኩትኝ። እኔና አብነት እየተጫወተን ብዙም ሳንቆይ አምሪያ የክፍሉን በር ከፍታ ገባች። በእጇ ሰማያዊ ዘንቢል አንጠልጥላለች። አብነትን ዞር ብዬ እያየሁት ሳኩኝ።
አምሪያ በሩን ዘግታ ወደኛ እየዞረች ምን ያስቃል? ለነገሩ ሲጀመርም እንደዚህ እኮ ነህ አለችኝ። አብነት ወዲያውኑ ዘንቢሉን ተቀብሎ ምግቡን ማቀራረብ ጀመረ። እንደወዱ የሚያፈቅረው ነገር ያለም አይመስለኝም። አምሪያ ከማዬ አጠገብ ያለው ወንበር ላይ ተቀመጠች። ሀቢብ አሁንም ምግብ መውሰድ አልጀመሩም አለችኝ። አዎ ባክሽ። ሚኪ ያቀረበው ምግብ ለ3 መብላት ጀመርን። በልተን ከጨረስን በኋላ አምሪያ እማዬን ትንሽ ካጨዋወተቻት በኋላ ከኛ ጋርም ካወራች በኋላ ሸኘናት። እኔና አብነት እዛው ሆስፒታል ሆነን ማውራት ጀመርን። አምሪያ ከሄደች በኋላ የክፍል ተማሪዎች እየተንጋጉ ሆስፒታሉን ወረሩት። የኤምባሲ በር ላይ ተቃውሞ የወጡ እንጂ በሽተኛ ሊጠይቁ የመጡም አይመስሉም። እየመሯቸው የሚመጡት ሚኪያስና ከሪም ናቸው። 5 እየሆኑ እየገቡ እናቴን አይተዋት ወጡ። እኔም እናቴም በጣም ደስ ብሎናል። ሆስፒታሉ ውስጥ ግርግር ላለመፍጠር ብለው ግቢ ውስጥ ወርደው ማውራት ጀመሩ። ሀብታሙ እንባ እየተናነቀው ሀቢብ አብሽሪ እሺ፣ ፈተና እንዳታስብ እኔ አለሁ አለኝ። ሀብታሙና እኔ በወጉ እንኳን ክፍል ውስጥ አውርተን አናቅም። ብቻ ሀበሻ ለችግር ሰዓት መላክ ይሆን አይደለ? ፈገግ ብዬ አየሁት። ሴቶቹም ምግብ ካላመላለስን አሉ። የምግብ ችግር እንደሌለና የሚያመጣ ሰው እንዳለ ነገርኳቸው። ብቻ ብቅ እያሉ እንደሚጠይቁን ነግረውኝ ለፈተና እንዳላረፍድ አስጠንቅቀውኝ ሄዱ። ሰብስበው የሰጡኝን ብር ደስ እንዲላቸውም ብዬ ተቀበልኳቸው። ማታውኑ ወይዘሮ ሌላ መተው እማዬን በደንብ ፈታ ካደረጓት በኋላ ሀጂ ቀጣዩን 3 ቀን ፈተና መሆኔን ስለተረዱ ለሊት 6 ሰዓት ድረስ እየተኙ የቀረውን ለሊት ከአምሪያ ጋር ሆስፒታል ሊያድሩልኝ እንደሆነ እኔን ደግሞ ከዛ በኋላ እቤት ሊያደርሱኝ እንደፈለጉ ነገሩኝ። ምንም ቢከብደኝም አማራጭ ስላልነበረኝ ተቀበልኩኝ። ፈተናው ተጀመረ። የረቡዕ ዕለቱን ሙሉ ፈተና የሰራሁት ከሀብታሙ ነበር። ትምህርት ብቻ ሳይሆን ማስኮረጅም አንደኛ ነው። ሐሙስ ጠዋት ወደ ፈተና ልገባ ስል 2 ሃይማኖተኛ ነን የሚሉ በግቢያችን ልጆች አገኘዋቸው። ሀቢብ አሁንስ የት ብትዘል የማታመልጠው አምላክ እንዳለ ገባህ አሉኝ። ሸምድደውት የመጡ እስኪመስለኝ ድረስ ሁለቱም ደጋገሙብኝ። ውስጤ በጣም ቆስሏል። ሌላ ጊዜ ቢሆን አንስቻ ፈርጣቸው ነበር። አሁን ግን ቅስሜ ስብርብር ስላለ አልቻልኩም። ግን ራሳቸውን እንደ ፈጣሪ መላእክት ይቆጥራሉ። ምን ይመስላሉ እነዚህ አመዳሞች እያልኩኝ በውስጤ አወራሁኝ። እማዬ ከሆስፒታል መውጣት የነበረባት እነ ሚኪ በነገሩኝ መሰረት ማክሰኞ ወይ ሮብ ነበረ። ግን ምግብ ስለማትወስድ ትንሽ ትቆይ ብለው እስካሁን አልወጣችም። ፌቢ በቀን 10 ጊዜ ትደውላለች። እማዬን ለማሳየት ምቹ ጊዜ አላገኘሁም እንጂ አስጎበኛት ነበረ። ቅዳሜ ትምህርት ስለሌላት ከጓደኞቿ ጋር ተሰብስባ እንደምትመጣም ነገረችኝ። ቀኑ ደርሶ አርብ የፈተና መጨረሻችን ቀን ሆነ። እኔኮ ባልማርም ግድ የለኝም የምማረው እማዬን ደስ እንዲላት ብዬ ነው። አርብ ከፈተና መልስ በኋላ አራታችንም ተሰብስበን ወደ ሆስፒታል ሄድን። ልክ ስንደርስ እናቴ የተኛችበት አልጋ አጠገብ ዶክተሮች፣ ነርሶች እና አምሪያ ተሰብስበው ቆመዋል። ነርሷ በተቃራኒ አቅጣጫ በኩል ቆማ ዶክተሯ የምትላትን ትመዘግባለች። እንደገባን ዶክተር ቀመሪያ ፈገግ እያለች ሃይ ሀቢብ አለችኝ። እየሳኩኝ እሺ ዶክተር አለሽ ግን አልኳትኝ። አለው ባክህ አንተ መች ተገኘና ሰሞኑን ኤግዛም ቢዚ አድርጓል አሉ አለችኝ። ስታወራኝ የታካሚ ልጅ ሳሎን ጓደኛዋ ነው የሚመስለው። እማዬን አይታ ስትጨርስ ሀጂ መች ነው የሚመጡት አለችኝ። አምሪያ ከፈለግሽ አሁን ደውልለታለሁ አለቻት። ሀጂን አንተ ስትላቸው ልደነግጥ አልኩና ትዝ ሲለኝ ለካ አባቷ ናቸው። ዶክተር ቀመሪያ ስልኳን እያየች አሁን 8 ሰዓት ሆኗል፣ ቢያንስ እስከ 11 ሰዓት ቢሮ ይምጡ አለች። ምናልባት ከክፍያ ጋር የተያያዘ ከሆነ 8000 ብሩን ሀጂ አልቀበልም ስላሉኝ እግረ መንገዴን ለመክፈል በማሰብ ምን ነው ግዴታ እሳቸው የሚያስፈልጉበት ጉዳይ ነው አልኳት ለዶክተር። አዎ እሳቸውን ነው ማናገር የምፈልገው፣ እሳቸው ቢሆኑ ጥሩ ነው አለችኝ። አምሪ ለሀጂ ደውላላቸው ስለነገረቻቸው 10 ከሩብ አካባቢ መጡ። ከሪሜ ዛሬ አብሮኝ ስለሚያድር ቤት ልብሱን ቀይሮልኝ የሚመጣ ሄደ። ሀጂ ዶክተሯ ቢሮ ቆይተው ከወጡ በኋላ ፈገግ ብለው ወደኛ መጡ። ማሻአላህ ነገ ወደ ቤት እንወስዳቸዋለን አሉኝ። ደስ አለኝ።
ቢያንስ የእነ ሀጂ እንግልት ይቀንሳል። ለእማዬም ቤት መሆኗ ይሻላታል። ቢያንስ እንደተሻላት ሊሰማት ይችላል። በነጋታውም ጠዋት ከከሪምና ከአብነት ጋር ተቀምጠን እያወራን ፌቡ ሶደሬ አብረን ከሄድናቸው ጓደኞቿ ጋር ሆና መጣች። ገብተው እናቴን ጠይቀዋት እንደወጡ ጓደኞቿ ቀደም ብለው ሲሄዱ ፌቡ ጥምጥም አለችና ከንፈሬን ሳመችኝ። እኔ እንኳን ለእንደዚህ አይነት ነገር ስሜቴ ወርዷል፣ ግን እንዳይደብራት በሚል በወጉ አስተናገድኳት። ሆስፒታል ውስጥ የተሳሳሙ ብቸኛ አብዶች ሳንሆን አንቀርም። አይኔን እያየች ሀቢብ ሁሉም ይስተካከላል አይዞህ እሺ አለችኝ። እነ ፌበን ከሄዱ በኋላ ትንሽ ቆይተን ሀጂና ወይዘሮ ሌላ መጡ። ዶክተር እስከምትገባ ትንሽ ጠበቅንና ያለውን ነገር ጨራርሰን እማየን ወደ ቤት ወሰድናት። ዶክተር ቀመሪያ አየችኝና ሀቢብ ችግር ካለ ደውልልኝ ብላ ስልኳን ሰጠችኝ። እማየን ወደ ቤት እየወሰድን ሚኪ ደወለና ሀቢብ እናት ይሻላቸው እንጂ ሀብታም ሆነናል አለኝ። ያው የፈረደባት የአረብ ሀገር ሴቶችን የተነጨ ብር ተገኝቶ ነው። በልቤ እማይሻላት እንጂማ የኔዎቹንም አልባቸዋለሁ አልኩኝ እና ሀጂ እንዳይገባቸው እየተጠናቀቁ ቆይ ስንት ታዝኖ ነው አልኩትኝ። በእኔ በኩል 5000 ብር በከሪም በኩል ደግሞ 7000 ብር አለ አለኝ። ካወራም በኋላ ተሰናብቼው ስልኩን ዘጋሁት። ይህ ቢዝነስ እያጓጓኝ ነው። በውስጤ ቆይ እማዬ ይሻላት ብቻ እያልኩኝ እያሰብኩ እያለ ቤት ስንደርስ አምሪያ ቤታችንን ፏ አድርጋ እየጠበቀችን ነው። ፈጣሪ መልአክ ማውረድ አይጠበቅበትም እኮ የሰው መልአክም ምድር ላይ አለ። ደስ ሲሉ የሚያስቀና ቤተሰብ እያልኩኝ በራሴ ማሰብ ጀመርኩኝ። እማዬን ከሆስፒታል አወጥተን እቤት ካስተኛናት በኋላ ሌሎች ጎረቤትም እየተመላለሱ መጠየቅ ጀመሩ። ሆስፒታልን መጥተው ጠይቋታል፣ ግን እኔ ሲጠይቋት አልነበርኩም። ሲጀመር አባቴ ከሞተ በኋላ ብዙም ለጎረቤት ጋር አንቀራረብም። አጥራቸውን አስረዝመው ለመኖሩ ከዘለለ ጉርብትና በቅጡም የሚረዱም አይደሉም። እድሜ ለና ሀጂ እማዬን ቆንጆ ዘመድ አገኘች። እማዬ ቅዳሜ ከሆስፒታል ከወጣች ይኸው ዛሬ ማክሰኞ 4ኛ ቀን ሆናት። አምሪያ ሰሞኑን ከኛ ቤት አትጠፋም። ቤቱን ማጽዳትና ለእማዬ የሚያስፈልጋትን ማቀራረብ የዘወትር ስራዋ ሆኗል። ዛሬ እንዲህ መድኃኒት ልትሆን ነገር ትናንት የና አምሪያን እንጨት እየተማረርኩ የፈለጥኩበት ጊዜ አበሳጨኝ። ዛሬም መኝታ ክፍል እማዬ ከተኛችበት አልጋ ጎን ተቀምጣለች። ሰማያዊ ሂጃብ ጠምጥማለች። ፈገግታዋ ደስ ይላል። ቀኝ እግሯን ግራ እግሯ ላይ ሰቅለዋለች። ሀቢብ አለችኝ። ወይ አልኳትኝ አለች አምሪያ ትክ ብላ እያየችኝ ልብስን ከቀየርከው እኮ ቆሽሿል አለችኝ። አዎ ባክሽ ደሞ ሸሚዞቼ እንዳለ ቆሽሿል አልኳትኝ። ከመቀመጫዋ ብድግ ብላ በቃ ሰብስበ ስጠኝ አጥባቸዋለሁ አለችኝ። አረ አምሪ አይነፋም ሹራብ ነገር ለብሳለሁ አልኳትኝ። ውለቷ ሲበዛ ከብዶኛል። ልታዳምጠኝ ፍቃደኛ አልሆነችም። ባካ አታካብድ ብዙ አይደለም እኮ አለችኝና ቆሻሻ ልብሶቼን አልጋው አጠገብ ያለውን ቁምሳጥን እየከፈተች መፈተሽ ጀመረች። ልብሶቹን እያወጣች ቁምሳጥን ጥግ ላይ የተቀመጡትን ፎቶዎች አነሳቻቸው። እነዚህ ደግሞ እነማን ናቸው አለችኝ። ቀና ብዬ ሳይ ፎቶዎቹ የሰላም የሜሮንና የሰሚራ የፌበን ነበሩ። ምላሴ እየተሳሰረ ብሮ ቤት ልጆች ናቸው አልኳትኝ። ቆይ ምን ያስደነግጠኛል? አምሪ ለምን ፈራዋት? የሰላም ፎቶ እያሳየች ስንት ትምህርት ቤት ነው የተማርከው? ማለቴ የዚች ልጅ ዩኒፎርም ያንተ ዩኒፎርም ይለያያል አለች። የፈጣሪ አለ በጣም አስጨነቀችኝ። ዝም ስላት ልብሶቹን ይዛ ለማጠብ ወጣች። አምሪ እንደወጣች እማዬ በደከመ ድምጽ ሌላ እናት አገኘህ አይደል አለችኝ። አምሪ ማለቷ ነው። ፈገግ ብዬ ዝም አልኩኝ። እማዬ አምሪያ ወጣ ትንሽ እንደቆየች በደከመ ድምጽ ሀጅን እንድጠራላት ጠየቀችኝ። ስራ ስለሆኑ ማታ ቢመጡ እንደሚሻል ነገርኳትኝ። አሁን ካልሆነ ብላ ተቆጣች። ከመኝታ ክፍል ወጥቼ ለአምሪያ ነገርኳት። ግቢ ውስጥ ልብሶችን እያለቀለቀች ነበር። በረንዳው ላይ የተቀመጠውን ስልኳን እያሳየችኝ አቢ የሚለውን ፈልገ ደውልና አገናኘኝ አለች። አባቷ አቢ ነው የምትላቸው። ደወልኩና ሲጠራ ጆሮዋ ጋር አስጠግቼ ያስኩላት። እጇ አረፋ ስለነበረ ስልኩን እንዳይነካው መሆኑ ነው። ስልኩን ይዤላት ስታወራ በትኩረት እያየዋት ደስ ስትል
አለ አይደለ የሆነ መረጋጋቷ፣ የአይኗ እንቅስቃሴ፣ ፈገግታዋ የሆነ ነገር ያዝ ሲያደርገኝ ተሰማኝ። ምን እንደሆንኩኝ ግን አላቅም። አምሪያ አንተ እብድ ልጠብበት አታዝገኝ አለችኝ። ለካ እሷ ወርታ ጨርሳ እኔ ስልኩን ጆሮዋ ላይ ለጥፍ ይዤ ፈዝሻለሁ። ደነገኩና ስልኩን ከጆሮዋ ላይ ያነሳው እና ምን አሉሽ አልኳትኝ። አሁን ይመጣል የሚገርም ነገር ለምሳ እየወጣ ነበር አለችኝ። ላግዛት መዘፍዘፊያውን ወደ ራሴ ስስብ በአላህ አታዝገኝ ሂድና ማዘርን አጫውታቸው አለችኝ። ለምን እንደሆነ ባለቅም አጠገቧ መቀመጥ ፈልጊያለሁ። ስማ ሂድ ማዘርና ታስደብራቸው ብላ ስትኮሳተርብኝ ተነስቼ ወደማየ ክፍል ሄድኩኝ። ወደማየ ክፍል ስገባ በር ተንኳኳ። አምሪ እጇ ላይ ውሃ አፍስሳ ልከፍት ስትሄድ የመስኮቱን መጋረጃ ገልጬ አያታለሁ። ከፈተች። እነ ሚኪ ነበሩ። ሶስቱም እንደ ሀብታም ልጅ የማአት ኮተት ምናምን ፌስታል ይዘው ገቡ። አብነት አምሪያ ላይ ውሃ ረጭቶባት አለፈ። በጣም አናደደኝ። ለምን ተናደድኩ ብዬ ለራሴ አሰብኩኝ። አረ ሀቢብ ተረጋጋ፣ ሲቀልድ እኮ ነው አልኩኝ ለራሴ። ቤት እንደገቡ የያዙትን ኮተት ጠረጴዛ ላይ አስቀምጠው እነሱ ማውራት ጀመሩ። ሀቢብ ብለው እንኳን አልጠሩኝም። ድፍረታቸው እኮ አንደኛ ደረጃ ነው። ከመኝታ ቤት ወጥቼ ወደ ሳሎን ገባሁ። የጁስ ማት፣ ብስኩት፣ ቸኮሌትና ምግብ ለመስራት የሚያስፈልጉ ነገሮች ሳይቀሩ ይዘው መጥተዋል። አራስ የምትጠይቁ መሰላችሁ እንዴ? ደግሞ ብስኩትና ቸኮሌት ላሳደግኳቸው ልጆች ነው አልኳቸው። ሚኪ ፈገግ ብሎ እያቀፈኝ የሸመጠጥካቸው ልጆች አያታቸውን ሊጠይቁ ከመጡ ብለን እኮ ነው አለኝ። እኔ እኮ የሚገርመኝ የሚኪ መልስ ነው። ምላሱ ጫፍ ላይ ተቀባብሎ የተቀመጠ ነው የሚመስለው። ትንሽ እንደቆየን አምሪ ልብሶቹን አጥባ ጨርሳ ወደ ሳሎን መጣች። ካመጡት ቸኮሌቶች ውስጥ ትልቁን አንስቼ ሰጠዋትኝ። ተቀብላኝ ወደ መኝታ ክፍል ሄደች። ከኔ ጋር ሲሆን ነው እንጂ ወንድ ሲበዛ አብሮ መቀመጥ አትወድም። የቤቱ በር ሲንኳኳ ልከፍት ወጣሁኝ። ሀጂ ነበሩ። ሰላም ብለውኝ ወደ ቤት ገቡ። ሀጂ እነ ሚኪን እንዲህ ተሰብስበው ቤቱን ሲያደምቁ ሲያዩ ደስ አላቸው። አብረን ወደ መኝታ ክፍል ገባን። እማዬ ሀጂን ስታያቸው ፈገግ ለማለት ሞከረች። አምሪና እኔን ሀቢብ አንዴ ውጭ ቆዩኝ አለችን። እኔና አምሪ ተያይተን ፈገግ ብለን ወደ ሳሎን ሄድን። እነ ሚኪ ያመጡትም ብስኩትና ኩኪስ ፈታተው እያመቻቹ ነው። አምሪ ወከባ መፍጠራቸው ገርሟት ማን ሊመጣ ነው አለች። አብነት ካሪምን እያየ ዛሬ ልደቱ ነው ብሎ ሳቀና ስቀልር ነው የትምሮ ቤት ልጆች ሊመጡ ነው አላት። አሃ ለዛ ነው አለች። አዎ አላት። አምሪ ፈገግ እያለች ኦኬ ፎቶ ላይ ያዩዋቸው ልጆች ናቸው አለች። ነገር ትበላለች። ሳኩና ፈገግ ብዬ አረ በቃ አምሪ ፍቺ አልኳት። ሀጂ ራመቱ ከማዬ ጋር አውርተው ጨርሰው ነው መሰለኝ ጠሩኝ። እኔም መኝታ ክፍል አስገብተው በሩን ዘጉት። እማዬ እያየችኝ እየሳቀች ሀቢብ ዛሬ በደንብ አዳምጠኝ አለችኝ። ዝም ብያ ያታለሁ። ቀጠለችና ሀቢቤ እኔ አዝዤ አንድ ቀንም እንቢ ብለኸኝ አታውቅም። እንዳከበርከኝ አላህ ክብር ያድርግልኝ። አሁን ግን እኔ ባልኖር ሀጂ እንደ አባት ናቸው። እኔ እንደምትታዘዘው ታዘዛቸው። ገደል ግባ ቢሉ እንኳን እሺ በል፣ ያኔ እኔ እደሰታለሁ አለችኝ። ንግግሯ የስንብት ይመስላል። እንባ በአይኖቼ ያለማቋረጥ ፈሰሱ። መንሰክሰክ ጀመርኩኝ። ሀጂ አክፈው አባበሉኝ። ስረጋጋ የማየን እጅ ጭምድድ አድርጌ ይዤ እማዬ አንቺ አዘሽኝ የማልቀበል የለም አልኳት። እማዬ ፈገግ ብላ አየችኝ። ፈገግታ ደስታ ነው አይደል? ፈገግታ ምንድን ነው? ፈገግታ ስንብት ይሆን እንዴ ብዬ ለራሴ ተጨነቅኩ። ከመኝታ ቤት እንደወጣን ሀጂ ፈገግ ብለው ከቀረበው ላይ አንድ ኩኪስ አንስተው እየበሉ ከቤት ወጡ። ልክ ሀጂ እንደወጡ አብነት እየተገረመ ባላጥሯ ግን አባትሽ ሙድ አላቸው አለ። ባላጥሯ የሚላት አምሪያ ጥርስ በሽቦ ስለታሰረ ስለሆነ ነው። ሀጂ ወጥተው ትንሽ እንደቆዩ ፌቢ ከጓደኞቿ ጋር ሆና መጣች። መኝታ ቤት ገብተው እማዬን ጠይቀዋት ሳሎን ተቀመጡ። ለካ ሚኪ ትምሮ ቤት ልጆች አለው እኔን ላለማስጠቆር ብሎ ነው። አምሪ ፌቢያንን አየቻትና ፎቶ ላይ ያዩዋት ናት አይደል አለችኝ። ፈገግ ብዬ አዎ አልኳትኝ። እኛ ሳሎን ትታን ወደ መኝታ ክፍል ገባች። ፌቢ ልክ ይህንን ስታይ እኔን ሳመችኝ። ተርባይ ነበር መሰለኝ። እኔ ግን ብዙም ትዝ አላለችኝ።
በንጋታው ሮብ እማዬ ደከመችብኝ። 10 የመጣራት ጀመረች። መጨረሻ ላይ ድምጿም እየቀነሰ መጣ። እኔና አምሪ አጠገቧ አልጠፋንም። ወይዘሮ ሌላም አብረውን ናቸው። እማዬ ደክማብናለች። ሮብ እንደዛ አለፈ። ሐሙስ ጠዋት ወደ 2 ሰዓት ገደማ እማዬ ፊቷ ላይ ላብ ጥምቅ ማድረግ ጀመረ። እግሮቿ ይንፈራገጣሉ። ወይዘሮ ሌላና አምሪያ ቁርስ አምጥተውልን ከአጠገቧ ተቀምጧል። አይኖቿን እያየው ሰውነቷም ቀዘቀዘ። አይኖቿ ፈጠጡ። ወይዘሮ ሌላ በእጃቸው የማየን አይኖች ከደኗቸው። እንባዬ ልብሴን አጠመቀው። ፈጣሪ ጨካኝ እንደሆነ ተሰማኝ። እንዴት ምድር ላይ ያለኝን አንድ ዘመድ ብቻዬን ያስቀረኛል? እንዴት እያልኩኝ መጮህ ጀመርኩ። አምሪ ወንበሩ ላይ ተቀምጣ ታነባለች። ሀጂ ተደውሉላቸው መጡ። እናቴ ታጥባ በከፈን ተጠቅልላለች። ወደ 7 ሰዓት ገደማ ተሰግዶ ተቀበረች። እማዬን ቀብረን ስንመለስ በጣም ተስፋ ቆረጥኩ። ፈጣሪን የከለከላቸውን ነገሮች ሁሉ ደመዳፈር ልበቀለው ወሰንኩኝ። እነ ሚኪ ቤት ተቀምጠው ጠበቁኝ። ትንሽ ደስታ የሚሰማኝ እነሱን ሳይ ነው። ገና እንዳየዋቸው እንባዬ ይባስ መውረድ ጀመረ። ወይኔ ሀቢብ ያላለቀ ክፍል 4 ይህንን ይመስል ነበረ። ክፍል 5ን በሚቀጥለው ይዘንላችሁ እንቀርባለን። ቪዲዮውን ከወደዱት ላይክ፣ ኮሜንት እንዲሁም የደውሏን ምልክት በመጫን ሰብስክራይብ አድርገው ቤተሰብ ይሁኑ።